በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የምትወዱ እግዚአብሔርም የሚወዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች በእግዚአብሔር ፍጹም ሰላምታ እንደምን እስከዚህ ሰዓት ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር አምላካችን መልካም ፍቃድ ሆኖ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና መሰረት ወይም ስርዓት መሰረት ዛሬ ሶስተኛው የአብይ ጾም ሳምንት ምኩራብ በመባል ይታወቃል። እንኳን እግዚአብሔር አምላካችን ወዶና ፈቅዶ ለዚህ ቀን በሰላም ሁላችንንም አደረሰን። እንደሚታወቀው የመጀመሪያ ቀን እንደ ቤተክርስቲያናችን ዘወረደ በመባል ይታወቃል። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን ከሰማየ ሰማያት የወረደበት ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ በምድር ላይ የኛን ደካማ ስጋ ተላብሰው ምድሪቷን ነፃ ያወጣበት የማዳንን ነገር የፈጸመበት ዘመን ስለነበረ ምናስብበትና ምናስተምርበት ወቅት ነው። ሁለተኛው ቅድስት በመባል ትታወቃለች። ሁለተኛው ሳምንት ይህች ቅድስት የጌታችን የመድኃኒታችን የኢየሱስ ክርስቶስ የእግዚአብሔርን ቅድስና ምናውጅበትና እግዚአብሔር ቅዱስ እንደሆነ ደግሞ እኛም ወደ ቅድስና ጎዳና የምንሄድበት የምንለማመድበት የቅድስና ሕይወት ትምህርት የምንማርበት ነበረ። ዛሬ ሶስተኛ ምኩራብ በመባል ትታወቃለች። ምኩራብ ለምን ተባለች? ምኩራብ ማለት የአይሁዶች የቤተ እምነታቸው ወይም ደግሞ የሃይማኖታቸው መሰብሰቢያ ናት። ወይም ደግሞ አይሁዶች ጥንት የነበሩ እግዚአብሔርን ያመልኩ ሰዎች ይሰበሰቡ የነበረ ያመልኩ የነበረ በአብርሃምም ዘመን በሌሎችም መስዋዕታቸውን የሚያቀርቡት በተራራ ነበር። ከዛም አልፈው በሙሴ ዘመን በኦሪቱ ደግሞ በመገናኛ ድንኳን ማለት ምእመኑ ማህበረሰቡ ተገናኝቶ እግዚአብሔርን የሚያመልክበት እግዚአብሔርን የሚያወድስበት መስዋዕትን የሚያቀርብበት የኃጢአት ስርየት የሚፈጸምበት በዛች በመገናኛ ድንኳን ነው። ኋለኛው ዘመን ላይ ደግሞ ምኩራብ ተብላ ተጠራች። ምኩራብ የአይሁዶች መሰብሰቢያ ነው። አይሁዶች ብዙ ምኩራቦች ነበሩት፣ ግን አንድ ቤተ መቅደስ ብቻ ነው የነበራቸው። በምኩራብ መጽሐፍ ይነበባል፣ በምኩራብ ስርየት ይደረጋል፣ በምኩራብ የሃይማኖት ትምህርት አይሁዳዊ ትምህርት ወይም ደግሞ የብሉይ ኪዳን መጻሕፍት የሚዳሰስበት የሚጠናበት ስርዓተ አምልኮ የሚፈጸምበት ነው። ታዲያ የስርዓተ አምልኮ መፈጸሚያ ጊዜ በቅዳሴያችን ዛሬ ከተነበበው የወንጌል ክፍል የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምረን ስናነበው ከዛም በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዛ ጥቂትም ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በመቅደስም በሬዎችንና በጎችን ርግቦችን የሚሸጡትን ገንዘብ ለዋጮችም ተቀምጦ አገኛቸው። የገመድም ጅራፍ አብጅቶ ሁሉን በጎቹንም በሬዎቹንም ከመቅደሱ አወጣቸው። የለዋጮቹንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ርግብ ሻጮችን ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱ የቤት ቅናት ይበላኛል ተብሎ እንደተጻፈ 88ኛው የዳዊት መዝሙር ላይ ማለት ነው እንደተጻፈ አሰቡ ይላል። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ አይሁድ የገባበት ለብዙ ነገሮች ማለት ይቻላል እንደ ቤተክርስቲያናችን አስተምሮ ወደ ምኩራብ አይሁድ የገባበት አንደኛ ከምኩራቡ ወይም ከመቅደሱ ለዋጮችን፣ ሻጮችን፣ ነገረኞችን፣ ተንኮል ሰሪዎችን፣ በሃይማኖት ውስጥ የተደበቁትን ከስርዓት ውጪ የሆኑትን ሊያባረራቸው ሊያወጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ የገባበት ዕለት ነው። ወደ ምኩራብ ገብቶ በምኩራብ ውስጥ በሬዎችን በጎችን የሚሸጡ የዋሃናን የመሰሉ በድካማቸው ዋጋ ማምጣት እንችላለን ብሎ እምነታቸውን ከእግዚአብሔር ዘወር ያደረጉትን ሲቀጥል ደግሞ እግዚአብሔርን እንደ እግዚአብሔርነቱ ሳይሆን እንደ አምላክነቱ ሳይሆን በገንዘባቸው በእውቀታቸው ነገርን መለወጥ እንደሚችሉ አድርጎ ለሚያስቡ የሰላም ሰዎች መስለው ሰላምን የማይሰጡ
ሰላም ሰጪዎች የሚመስሉ የሰላም አምባሳደሮች የሚመስሉትን ከመቅደሱ ያወጣ ዘንድ ከምኩራቡ ያወጣ ዘንድ ክርስቶስ ወደ ምኩራብ አይሁድ የገባበት ዕለት በማሰብ ዛሬ ምኩራብ ብለን እንጠራታለን ሰንበትን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ምኩራብ አይሁድን ያጸዳበት ዕለት ነው። በምኩራብ አይሁድ ገብቶ መጻሕፍትን አንብቦላቸው እስኪገረሙ ድረስ ያነጋገረባቸው ዕለት ነው። ጌታ ወደ ምኩራብ ሲገባ የሚገርማችሁ በስጋ የታመሙትን በጥርጣሬ መንፈስ ውስጥ ያሉትን የእግዚአብሔር ልጅ ነው አይደለም ብሎ ለሚያስቡት አምላካችንና ፈጣሪያችን ኢየሱስ ክርስቶስ በትምህርቱ በቃሉ ይፈውሳቸውና ያድናቸው ነበር። በስጋ ደዌ የተያዙትን በስጋ አይን የታወሩትን በስጋ እግራቸው የሰለሉት የእግራቸው የማይሰራውን እግዚአብሔር በተአምራት አይናቸውን እያበራላቸው እግሮቻቸው እንዲራመዱ እያጸናላቸው ሕይወት እየሆናቸው ያስተምራቸው እንደነበረ መጻሕፍት ይነግሩናል። ታዲያ ዛሬ ቤተ መቅደሳችን ማንም ያጸዳው? አንደኛ ቤተ መቅደስ መሰብሰቢያ ጉባኤያችን ኦርቶዶክሳዊት ቤተክርስቲያን መስዋዕት የምታቀርብበት ምዕመናን ሰብስባ የምታጽናናበት ወንጌል የምታስተምርበት መዝሙር የምታስተምርበት ቅዳሴ የምትቀድስበት ቤተክርስቲያን ውስጥ ያሉትን ማን ነው የሚያጸዳ? ቤተክርስቲያን ውስጥ ያሉትን እንደነኛ ዘመን ሰዎች ዛሬ በአዲስ ኪዳን ዛሬ በእኛ ባለንበት ዘመን ያሉት ተመሳሳይ ሰዎች አሉ። ርግብ ሻጮች አሉ። ሰላም የሚመስሉ ግን ነውረኞች፣ ሰላምታ የሚሰጡ የሚመስሉ አለባበሳቸው የሰላም ሰዎች የሚመስሉ ግን የሚያባሉ ምዕመናንን በዘር የሚከፋፍሉ ምዕመናንን በቋንቋ የሚከፋፍሉ ለሌብነታቸውና ለገንዘብ ብቻ የቆሙ ሻጮች አሉ ቤተክርስቲያን ውስጥ። ሻጮች እነኛውን ሊጸዱ ይገባቸዋል። የእግዚአብሔር ጅራፍ እስኪመጣ መጠበቅ የለባቸው። በየዕለቱ ወንጌል ሲነበብ የሚናገረው ንጽህናን ስለሆነ ሊማሩ ይገባቸዋል። ርግብ ሻጮች አሉ፣ ወንበዴዎች አሉ፣ ሊጸዱ ይገባቸዋል። ጌታ ጅራፍ ያነሳ እነኝና ያጸዳቸው። ውጡ ነው ያላችሁ፣ ከመቅደሴ ውጡ። የወንበዴ ዋሻ አይደለም። ዛሬ ነገረ ሰሪዎች የት ነው ነገር የሚሰሩት? ሌላ ቦታ ሰው ሊጠረጥራቸው ይችላል። ግን በቤተ ክርስቲያን ቅጽር እየተሰበሰቡ በአባታቸው ጉያ እየተሰበሰቡ ሰላም ነጋሪ ይመስሉ ተንኮል የሚሰሩ ሰዎች አሉ። እግዚአብሔር ከዚህ ይሰውራል። እናተርፋለን ብለን መላ ዘመናችን ለእግዚአብሔር እንሰጣለን ብለን በሕይወት ዘመናችን በእግዚአብሔር ጉያ ታቀፈን ተሰብስበን ተመልሰን ለምን ረግብ ሻጮች እንሆናለን? ሻጭ ገንዘብ ይፈልጋል፣ ሊያተርፍ ነው የሚመጣ። ለምንድን ነው መንፈሳዊ ዓለምን የማናተርፈው? ጌታ ከሚጠላቸው ነገሮች ያለ ቦታቸው የሚሆኑ ነገሮችን ነው። በሬ መሸጥ በገበያ ጌታ አልከለከለም። በግ መሸጥ በገበያ ጌታ ያለ ቦታ ለምን ይሸጣል? ዛሬ ያለ ቦታችሁ ቤተ መቅደስ ገብታችሁ ያለ ቦታችሁ መዋቅር ውስጥ ተካታችሁ ያለ ቦታችሁ ቤተክርስቲያን ውስጥ ሆናችሁ ነገር ሰሪዎች የሆናችሁ ሰውን ማየት የምትጠሉ ነውረኞች ትጸዱ ዘንድ ግድ ነው። የእግዚአብሔርን ቤተ መቅደስ የእግዚአብሔርን ጉያ ለነውር መደበቂያ ያደረጋችሁ ትጸኑ ዘንድ ግድ ነው። ጌታ በጅራፍ በበሽታ እስኪመጣባችሁ ድረስ አትጠብቁ። ዛሬ የቤተክርስቲያንን ገንዘብ የቤተክርስቲያንን ሀብት የቤተክርስቲያንን ምዕመናን የሚበትኑ በደዌ እየተሰቃዩ ነው ያሉት። ይሄ ትምህርት ይሆነን ዘንድ ነው። ምዕመናንን ከቤተ መቅደስ ጉያ ሲያስወጡ የነበሩ ሰዎች ዛሬ ቤት ንብረታቸውን እንኳን ማስተዳደር የማይችሉበት ደረጃ ላይ ወድቆ በህመም በደዌ ተይዞ ለኛ ትምህርት ሆኖ ነው ያሉት። ከነሱ እንማር።
ዛሬ ከውስጥ ምእመናንን ወደ ውጭ የምናቀብል መንፈቅና ህይወት ያለን አገልጋዮች ከዚህ እንማር። ሰላም የላቸውም። ስለመጡበት ካልተሳደቡ፣ ስለመጡበት ቤተክርስቲያን ካልረገሙ ሰላም የማያገኙ ነውረኞች አሉ። ክርስቶስ ግን ከመቅደስ ሲመጣ ጸሎተኞችን አላባረራቸውም፣ መካሪዎችን አላባረራቸውም፣ አስተማሪዎችን አላባረራቸውም። በአግባቡ በሚሆነው ቦታ ላይ የሚሆነውን ነገር ያደረጉትን ሰዎች አላባረራቸውም። ሲያባረራቸው የነበሩት ያለ ቦታቸው የመጡ ሰዎች ናቸው። ያለ ቦታችሁ መጣችሁ ነገር የምትሰሩ ሰዎች እባካችሁ ወደ ቦታችሁ ተመለሱ። እባካችሁ የቋንቋ አስተማሪዎች የሆናችሁ ሃይማኖታችሁን ትታችሁ በቋንቋ ላይ የተለጠፋችሁ በየትኛውም በኢትዮጵያ ብሔር ብሔረሰብ ቋንቋ ይሁን ሁሉም ለወንጌል ብቻ ነው ልንገለገልበት የሚገባ እንጂ ይሄን ካልተናገርክ ትነቀላለህ፣ ይሄን ካልተናገርክ አንተ እውነተኛ ሰው አይደለም የሚባል ነገር የለም። እንዲህ ብላችሁ የመጣችሁ ሰዎች የስኳላው ትምህርት ቤት ላይ እየሄዳችሁ ቋንቋውን አስፋፉት፣ አስተምሩት። ትችላላችሁ፣ ሄዱና አስተምሩ። በወንጌልና በሚሰማ ሰማያን ምእመናን ምክንያት አድርጋችሁ ግን ቤተክርስቲያንን አታምሷት። እግዚአብሔር ጅራፉን ይዞ ይመጣል። የቀና እንዳይመስል፣ ለእግዚአብሔር የቀና እንዳይመስል። በውስጥ ያስከውን አንተ ታውቀዋለህ። ስለ እውነት ስለ ወንጌል ከሆነ የቤተ መቅደስ አገልጋዮች የሆናችሁ በአስተዳደራዊ መዋቅር ውስጥ ያለ ስለ እውነት ስለ ነፍሳችሁ ድህነት ከሆነ ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ ምእመናን እንደተናገረ ማዳናችሁን ተፈጽሙ ዘንድ እንዳለ የራሳችሁን ማዳን ፈጽሙ እንዳለ የራሳችንን ማዳን ለመፈጸም በእግዚአብሔር ቤተ መቅደስ ውስጥ የገባን ሰዎች አንባልም፣ አንናከስም፣ ነውር አንወራወርም፣ ምእመናንን አናሰናክልም። ግን የተደበቀ ማንነት ይዘን ከገባን ግን ክርስቶስ በጅራፍ ይመጣባል። በየትኛው ስልጣን ደረጃ ኑር፣ ብትፈልግ ጳጳሱን፣ ብትፈልግ ሰባኪ ወንጌልሁን፣ ብትፈልግ ዘማሪሁን፣ ብትፈልግ ቀዳሽ ቄሱን፣ ካንተ የበለጠ ስልጣን የለም። በመሳይቱ ፊት የምትቆም በእግዚአብሔር ፊት ዕለት ዕለት የምትቆም ብትሆንም እንኳን በዘር በሀብት ፍለጋ በገንዘብ ፍለጋ በነገር በመንፈቅና ከመጣ እግዚአብሔር ጅራፍ ወደ አንተ ይመጣል። ትገለበጣታለህ፣ እግዚአብሔር ይገለበጣል። ኦክ በየዋህነት የሚያገለግሉትን ሰዎች ሰላም አትንሷቸው። በየዋህነት በንጽህና እግዚአብሔርን ብሎ የመጣ አገልጋይ በእናንተ ምክንያት ለምን ይሳቀቃል? ለምን ያፍራል? ተለወጡ፣ እንለወጥ፣ ሁላችንም እንስተካከል፣ ሁላችንም እንጣራ። ስለ ሕያው እግዚአብሔር እስቲ በዓለማዊ አስተሳሰብ ውስጥ ሆነን ዓለም የጣለቻቸውን የዓለም ዕውቀት ገብቶናል የሚሉ ሰዎች አሽቀንጥሮ የጣሉትን የተጸየፉትን ምናምን ተይዝ ነገር ወደ እግዚአብሔር ቤት ለምን እናመጣለን? እዛ ውስጥ ሆነን ለምን እናታለላለን? ለምን እናስመስላለን? አትመሳይን ነው። ክርስቶስ ውጣ፣ የአባቴ ቤት የወንበዴዎች ዋሻ አይደለም። ወንበዴ ማንነቱን ደብቆ ነው የሚኖረው። ማንነታችሁን የደበቃችሁ ሰዎች ተገለጡ፣ ንስሐ ግቡበት፣ ህይወታችሁን ቀይሩ። ይህ ዛሬ ትምህርት ለምእመናን የተነገረ አይደለም፣ ለአገልጋዮች የተነገረ። ምእመናንስ እኛን ተከትሎ ነው የሚመጡ። ብናበላሻችሁ እኛን የምናበላሻቸው፣ ብናስተካክላቸው እኛን የምናስተካክላቸው። ከኛ አልፎ ሄዶ ቤተ መቅደሱን የሚያፈርሱ አይደሉም። ከኛ አልፎ ሄዶ ቤተ መቅደሱን የሚያረክሱ አይደሉም። ከኛ አልፎ ሄዶ ቤተ መቅደሱ ውስጥ ነውር የሚሰሩት አይደሉም። ነውር ጀማሪዎች፣ ነውር ሰሪዎች፣ ነውር አስፈጻሚዎች፣ ነውር አከናዋኞች እኛ አገልጋዮች። የጌታ ጅራፍ ወደ መቅደሱ ከመምጣቱ በፊት እኛ እንታረም። የኛ መታረም የዓለማውያን መታረም ይሆናል። ምክንያቱም ዓለምን የመቀየር ስልጣን ስላለን፣ ዓለምን የመቀየር ኃይል ስላለን፣ ዓለምን የመቀየር አቅም ስላለን እነሱን መቀየር እንችላለን። ስለዚህ ጌታ በምኩራብ አይሁድ ሲገባ አንደኛ ይሄን፣ ሁለተኛ የራሳችንን ሰውነትና አንጻ እንጂ እንቀድስ። በአንደኛው ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። በእኛ ቤተ መቅደስ ስንት ነገር ይከናወናል። ስለ እውነት ቅዱስ ሥጋውና ክቡር ደሙን የተቀበልንበት የሥላሴ ልጅነትን ያገኘንበት ስንት ነገር አለ ዛሬ። እኔ እውነት ለመናገር ሳይዳንይዝ በመቅደሳችን
ጎን ይዘን የሆነ አካል ደግፈን የሆነ አካል አናውግዝ። ስለ እውነት ስለ ሃይማኖታችሁ ስለ ነፍሳችሁ ቁሙ። መዳንን ትፈልጉ ዘንድ ወገኔ መዳንን ከፈለግ ድህነትን ክርስትና ፕሪንሲፓል ናት፣ ቀጣለች መንገድ ናት። ስለዚህ እናንተ የእግዚአብሔር ቤተ መቅደስ ናችሁ። ቤተ መቅደሱን የሚያፈርሰውን ሰው እግዚአብሔር አይተውም ነው የሚለው መጽሐፍ። ዛሬ እግዚአብሔር ቤተ መቅደስ በየቦታ እየፈረሰች ናት። ሕንጻው እየፈረሰ እየተቃጠለ ነው። እግዚአብሔር ቤተ መቅደስ የተባለው ምዕመናን እየተገደሉ ነው፣ እየታረዱ ነው፣ እየሞቱ ነው። እባካችሁ እግዚአብሔርን ቤተ መቅደስ አታፍርሱ። እባካችሁ እግዚአብሔር ይጠይቃችኋል። እሴታችሁን ጠብቁ፣ ሃይማኖታችሁን ጠብቁ። በክርስትና ዓለም ውስጥ ያለን ሰዎች እሳት አናባብስ፣ ጎራ እንክፈል። ጥንታውያን አባቶቻችን ዋሽተው ያስታርቃሉ። ምላሳችንን እንሰብስብ፣ አበውን እናክብር። ምናፈር ሰው መኖር አለበት፣ ሚታፈር ሰው፣ ሚከበር ሰው መኖር አለበት፣ ሚፈራ ሰው መኖር አለበት። ይሄ ሁሉ የለም ዛሬ። ቤተ መቅደሱ የነጋዴዎች መናኸሪያ፣ ሁሉ ነገሩ የተበላሸ፣ ዓለማውያንና ሃይማኖታውያን የማይለዩበት፣ በአንድ ወንበር የቆሙበት፣ በአንድ ጉባኤ ተሳትፎ ለክደት ለግድያ የሚሰበሰቡበት የሚመክሩበት ጊዜ ሆኗል። ጌታ መድኃኔዓለም ክርስቶስ ኢየሱስ በምኩራብ አይሁድ ሲገባ የመጀመሪያ ያደረጋቸው ርግብ ሻጮችን፣ በሬ ሻጮችን፣ ነጋዴያንን ያባረራል። መንበራቸውን የገለበጠባቸው። እንዳትገለበጥባችሁ መንበራችሁ የተቀመጣችሁበት የተደላደላችሁበት ማንም አይነካኝም ያላችሁበት እንዳትገለበጥባችሁ። በሐሰት ላይ የተገነባ ማንነታችሁ እንዳይገለጥ፣ በውሸት የገነባችሁት ስብዕናችሁ፣ በውሸት የገነባችሁት ማንነታችሁ፣ በአለባበሳችሁ የገነባችሁት ማንነታችሁ፣ በአባባነታችሁ የገነባችሁት ማንነታችሁ ተገልብጦ ጉድ እንዳትሆኑ፣ በመምህርነታችሁ የገነባችሁት ውሸት ማንነታችሁ ተገልብጦ ጉድ እንዳትሆኑ ክርስቶስ ይገለብጠዋል። ግድ የለም ለሱ። የእውነት አምላክ ነው፣ የፍቅር አባት ነው። ትድን ዘንድ ትመለስ ዘንድ መጻሕፍት በመካከል አሉ። ትድን ዘንድ ትመለስ ዘንድ ወደ ሕይወት ጎዳና ትመጣ ዘንድ ጥፋትህን ታርመ ወደ ተስተካከለ ሕይወት ትመጣ ዘንድ መምህራን በመካከላችሁ አሉ። ኦርቶዶክሳውያን፣ የቤተልሔም ሚዲያ ተከታዮች፣ በአገር ውስጥም በውጭም ያላችሁ ሁላችሁ ምኩራብን ስናስብ ዛሬ ክርስቶስ የምኩራብ አይሁድን እንደጎበኘ ብቻ ሳይሆን ማሰብ ያለብን የሐሰት ወንበራቸው እንደተገለበጠባቸው፣ ርግብ ሻጮች እንደተባረሩ፣ ከመቅደሱ እንደወጡ ልናስብ ይገባናል። ሐሰተኞች ከእውነተኞች እንደተለዩ፣ ቤቱን የቤቴ ቅናት በልታኛለች እንዳለ ክቡር ዳዊት እሱን የምናስብበት ዕለት መሆን መቻል አለበትና ኦርቶዶክሳውያን ይህንን አስበን ገዳማቶቻችንን እንጠብቅ፣ ቤተ መቅደሶቻችንን እናስተካክል። መምህራኖች ይህንን አርሙ፣ ጉባኤ ቤቶች ይህንን አርሙ፣ በመዋቅር ያላችሁ ሰዎች ይህንን አርሙ። ተረት ተረት አይደለም፣ በየጊዜ የሚነገር አይደለም፣ አንድ ጊዜ ተነግሮ በአንድ ትውልድ የሚቀር አይደለም። ሕያው እውነት ነው። ከውሸት የጸዳችሁ እንሁን። ከውሸት የጸዳን ሰማያዊ ስርዓቱ ሰማያዊ። በሰማይ መቅደስ አለች፣ በምድር መቅደስ አለች። በሰማይ ታቦት አለ፣ በምድር ታቦት አለች። በሰማይ ካህናት አሉ፣ በምድር ካህናት አሉ። ምንድን ነው ይለየን? በሰማይ ያሉ ስለ እውነት ያገለግላሉ፣ ስለ እውነት ይቆማሉ። አስመሳዮች በምድር ያለን እኛ ነን። ሁላችሁም ማለት አይደለም። አባቶቼ ይቅርታ ይደረግልኝ። እየሆነ ያለው ነገር የኛ ፍሬ ነው። በምድር ላይ ሰው በቁሙ በእሳት ውስጥ ተጥሎ የሚቃጠለው፣ በአይኑ እያየ የሚቃጠለው በእኛ ነው፣ በማንም አይደለም። በእኛ ሌላ ስራ ላይ መሰማራት ነው የወንጌል ስራ ትተን፣ በእኛ የጸሎት ስራ ትተን በሌላ ስራ ላይ መሰማራት ነው። ምንም አይነት አይደለም። ማንንም የምንወቅስበት አለ፣ የፖለቲካውን አውድ የምንወቅስበት አለ። ትውልዱን አውሬ ያደረግነው እኛን አይቶ ነው አውሬ ሆነ። ትውልዱ ትክክለኛ ቦታ ላይ የማይውለው እኛ ትክክለኛ ቦታ ላይ ስለማንውል ትውልዱን አውጥተናል ከቤተ መቅደስ። ስለዚህ ይሄን ስራ የሰራ ነው፣ ይሄን ተግባር የፈጸምነው እኛ ራሳችንን እና
ስለዚህ እኛ ስንታረም ትውልዱ ይታረማል። ለዚህ ነው ሁሉ ጊዜ እግዚአብሔርን ምህረት የእግዚአብሔርን ፊት ማየት የሚቻለው ከእግዚአብሔር ጋር መሆን የምንችለው እግዚአብሔርን የምንወደው ሁሉ ጊዜ የእግዚአብሔርን ሥራ እየሰራ ከእግዚአብሔር ጋር መኖር ይጠበቅብናል። ኦርቶዶክሳውያን ይህን ትልቁን አብይ ጾም በአግባቡ እንጠቀምበት። ከአባቶቻችን ጋር በጸሎት እንኖር፣ በጸሎት እንቆም፣ እግዚአብሔርን በመፍራት እግዚአብሔርን በማገልገል ሕይወታችንን የቀና እንድናደርግ እመቤታችንን እንማጽናት። የንጽህናችን መሰረት የምትነበብ መጽሐፍ፣ የቅድስናችን መሰረት አባቶቻችንን እናስባቸው። ከአፈር ወድቆ ከዋሻ ተጥለው በቁር ውስጥ ሆነው በሐሩር ፀሐይ ውስጥ ሆነው ስለ ሀገር ሲጸልዩ፣ ስለ ሀገር ሲያለቅሱ፣ ስለ ትውልድ ሲያዝኑ ሲያለቅሱ፣ ዕውቀት ከምድር እንዳትጠፋ ግማሽ ዕድሜያቸውን በጉባኤ ቤት የከረሙ እነሱን እናያቸው። መጻሕፍት ሳይኖር ሚነበብ ባልነበረበት ዘመን ቴክኖሎጂ በእኛ ሀገር ባልገባበት ሰዓት ከቆዳ ብራናን አዘጋጅተው ቀለም በጽብጸው ብራና ብዕር ቀርጸው መጻሕፍት ጽፈው ስርዓት ያስተማሩትን እነኛን አባቶች እናስብ። በምድር ላይ ያለችውን የመቅደሱን ስርዓት በሰማያዊ ስርዓት ያከናወኑትን ፍጹም እግዚአብሔርን በመፍራት ለምድርና ለሰማይ የከበዱ ደጋግ አባቶች በዚህ ቤተክርስቲያን ውስጥ አልፈዋል፣ በዚህ ሀገር ውስጥ አልፈዋል። እነሱን እናስባቸው። የእንጦንስን አስኬማ የደፋችሁ በአባቶች ስርዓት ያላችሁ መነኮሳውያን አስተማሪዎች ሁኑ፣ መምህራን እንሁን። በንጽህናችሁ በትህትናቸው ዓለምን በመናቃችሁ አስተማሪዎች ሁኑ። የፍቅረ ነዋይ አሳዳጆች አትሁኑ። በስልጣን ላይ የምትባሉ ምዕመናንን የምታናክሱ ቡድን የምታባድኑ አትሁኑ። ሰባኪያነ ወንጌል ዘራችሁን አታገልግሉ። የአዳምን ትውልድ አገልግሉት። የጌታን ወንጌል ነው የምታስተምሩት። ለዓለም ሁሉ አውጁ። ምዕመናንን አንድ አድርጉ። ሕዝብን ከአሕዛብ ለይታችሁ አሕዛብን ወደ ሕዝብነት ወደ እግዚአብሔር ሕዝብ አምጥታችሁ እናገለግል ዘንድ በዚህ ሕይወት ውስጥ እንኑር። ቀዳሲያን ሰማያዊ ሥራ እንስሩ። ራሳችሁን አንጹ፣ ቀድሱ፣ ንጹሕ አድርጉ። በመሠዊያ ፊት ስትቀርቡ ስለ ኃጢአታችሁ አስቡ። ስለ ምድር አልቅሱ። ስለ መንጋው ስለ ምዕመናኑ አልቅሱ። ባራኪያን በንጽሕና ባርኩ። ይሄ ከኛ ወገን እዛ ከዛ ወገን አትበሉ። እግዚአብሔር የሚፈራ የሚመለክ የፍቅር አባት ነውና እሱን እያሰብን እሱን እየወደን እሱን እያገለገልን በሱ ግያ እንኖር ዘንድ የአባቶቻችን አምላክ ይርዳል። የቤት ቅናት በልታኛለች እንዳለ ክብር ዳዊት ዛሬ እግዚአብሔር ቤተ መቅደስ በብዙ ነገር ችግር ውስጥ ገብታለች። ቤተክርስቲያን ተሰዳለች። ምዕመናን ተሰቃይተዋል። ምዕመናን በረሃብ እየተገረፉ ያለ ኃጢአታቸው ያለ ነውራቸው በማያውቁት ርዕዮተ ዓለም እየተሰቃዩ ነው ያሉት። ይሄ ሁሉ የኛ ጥፋት፣ ይሄ ሁሉ እኛ ማመጣነው መቅሰፍት ነው። እግዚአብሔር ይረዳን ዘንድ እግዚአብሔር ይታደጋ ዘንድ ምድሪቷን እግዚአብሔር ምሕረት ያወርድላት ዘንድ ገዳማውያን አባቶች በጸሎታችሁ ትጉ። ነጋዴያን አትሁኑ። በዚህ ሰዓት ተሰብስባችሁ ስለ ኃያላን አምላክ ተሰብስበን እንጸልይ። ስለ ዓለም እናልቀስ። እዛ ጋር ጦርነት አለ፣ እዚህ ጋር በሽታ አለ፣ እዛ ጋር ደግሞ ረሃብ አለ፣ ድርቅ አለ፣ እንስሳት ረግፈዋል፣ የሰው ልጅ አጥንቱ ብቻ ቀርተዋል፣ ጅማቶቹ እየተቆጠሩ ነው ያሉት። ምድሪቷ በችግር ውስጥ ነው ያለችው። ኃያላኑ እርስ በርሳቸው እየተዳቆሱ በመሃል ላይ ያሉት ረሃብተኞች እኛ እያለቅን ያለነው። እባካችሁ እግዚአብሔር የሚሰማችሁ እግዚአብሔር ፊት የቀረባችሁ ድምጻችሁን ከፍ አድርጋችሁ ጮሁ፣ አልቅሱ። ምንም የማያውቁ የዋሃን በረሃብ እየተቀጡ ነው ያሉት፣ በድርቅ እየተቀጡ ነው ያሉት። ሄዱ በቦረና ፍጹም በንጽህና የሚኖር ማህበረሰብ ሕይወቱን ሁሉ ለእግዚአብሔር የሰጠ የሚያምነውን አምላክ ለሚለው የሚገዛ ሌብነት ጽዩፍ የሆነ ክፉ ስነ ምግባርን ጽዩፍ የሆነ ፈጣሪውን እጅግ የሚወድ ያ ማህበረሰብ ዛሬ እየተሰቃየ ነው ያለው። ያ ማህበረሰብ ዛሬ እየተጎዳ ነው ያለው። ስለዚህ እናልቅስ፣ እናዝን። ስለነኚህ ህዝብ እናልቅስ። ተስፋ ያደረጉ ከብቶቹ በእጆቹ ላይ ላምሽ ወድቋል።
ብናስባቸው ይሄ መከራ አይመጣም ነበር። ብንጸልይላቸውና የኛ ንጽህና ይሄንን ማዕት አያመጣም ነበር። እግዚአብሔር ከሁላችን ጋር ይሁን። ጌታ በምኩራብ ገብቶ እንዳጸዳ ሁሉ ምኩራብን ነጻ እንዳደረገ ሁሉ እኛንም ነጻ ያደርገን ዘንድ የአምላካችን በጎ ፍቃድ ይሁንልን። እግዚአብሔር ከሁላችን ጋር ይሁንልን። ከጥቂት ቆይታ በኋላ በሌላ ጉዳይ እመጣለሁ። እግዚአብሔር ይርዳን፣ ፍጻሜያችንን ያሳምርልን፣ መቅደሳችንን ያንጻልን፣ ሁላችንን በሃይማኖት ያቆየን። እግዚአብሔር ይስጥልኝ።